ምህረት ጥላውን እባላለሁ እድሜ 18 ሲሆን 10ኛ ክፍል ነኝ የአካል ጉዳት የደረሰብኝ ድሮ ህፃን እያለሁ የመኪና አደጋ ነው የደረሰብኝ ሁለት ልጆች አሉኝ ምናሳድገው እኔና እናቴ ብቻ ነን ትልቁ ልጄ 7 አመቱ ነው ገና እንደ ያክፍል ተማሪ ነው ሁለተኛው ልጄ ደግሞ ገና አመት ከ8 ወሩ ነው የመጀመሪያው ልጅ ትምህርት ቤት ሲሄድ ሁለተኛው ልጅ ጋር ራሴ ነኝ መቆየው ቤት ማለት ነው ታላቂው ሲመጣ ነው ትቼ ወደ ገበያ የሚሄደው ለምን ነው ማለደው አንተ ሰው የነገር ገበያ ሊሄድ ነው አባባ ወይኔ እማዬ ቡቻ 8 ሰዓት ላይ ነው ገበያ የምወጣው ከቤት ማለት ነው ገበያ ላይ ነው ሰርተን የምንተዳደረው የምሰራው ነገር የምታመጣልኝ እናቴ ናት እኔ አብዛኛው የምሰራው እሷ ያመጣችልኝ ፍራፍሬዎችን ነው የምሸጣው ከሰኞ እስከ እሁድ ባለውስ ማለት ነው አንድ ቀን ቤቱዬ ምናምን ቢያንስ ከጠዋት ጀምሮ እስከ ከሰዓት ብውል የቀረው ሰዓት ገበያ ላይ ነው የምውለው ገበያው እስከሚበተን ድረስ ማለት ነው በዚች ነው እኛ የምንተዳደረው የስ ፕሮጀክትን እንድቀላቀል የረዱኝ የሰፈር ጎረቤት ማለት ነው አንዳለች እሷ ናት እንድቀላቀል የረዳችኝ የስ ፕሮጀክት ላይ መሳተፍ አለብሽ አንቺ አንደኛ አካል ጉዳተኛ ነሽ ሁለተኛ ደግሞ በዛ ፕሮጀክት ላይ ብትቀላቀይ የሆነ ተለዋጭ ስራ ብትሰሪ ራስ ታገኛለሽ የሚለውን ያስረዳችኝ የጎረቤት ሴት ናት አንድ ማለት ነው እሷ ስትናገር ያው የስ ፕሮጀክትን መቀላቀል አለብኝ ብዬ እኔም እንደገና ለመመዝገብ ሄድኩኝ ተመዝግቤ የመጀመሪያውን ስልጠና ወሰድኩኝ ከዛም ከመጀመሪያው ስልጠና ብዙ ነገር አግኝቻለሁ አንደኛ ከተሰጠን ስልጠና ውስጥ ራሴን እንዳውቅም አርጎኛል ሁለተኛ ደግሞ በቃ ያለው ነገር ሰርቼ መለወጥ እንዳለብኝ አስተምሮኛል የኔ ምርጫ መጀመሪያ ላይ ሱቅ ነበረ ከዛ አሁን ደግሞ ያው ሱቅ የሚለው ላይ ብዙ ተሳትፎ ያላቸው ሰዎች ስለሌሉ አላገኘውም በኔ ባሰብኩት ላይ ማለት ነው ስለሌለ አሁን የወተት ላም ብዬ ነው እንትኑን መደራጀቱ ላይ የገባሁት ማለት ነው በቂ ሆነ አቅራቦት ስለሌለ በወተት ላም ዙሪያ ላይ ብሰራ ራሱ በጣም ተለዋጭ የሆነ ለውጥ አገኛለሁ የሚለውን አስቤ ነው ያኔ የመረጥኩት ማለት ነው የመረጥኩት ዘርፍ ላይ ደግሞ የወተት ላሙንና ይሄ ምሰራው ንግዱ አለ አይደል የወተት ላሙ እየሰራው ንግዴንም መስራት እንደምችል ነው ራሴን ያሳመንኩት ማለት ነው ያው በርግጥ ቤተሰቦቼንም ያው በወተት ላሙ ላይ መስራት ከጀመርኩ ባለው እንደገና ያን መጀመሪያ እየሰራውት ያለውትን መተው አልፈልግም እሰራለሁ ይሄንንም ደግሞ ተጨማሪ ጎን ለጎን ነው ማካሄድ የምፈልገው አካሂጄ ቤተሰቦቼንም ረድቼ ለራሴም ተለውጬ እንደገና ደግሞ በቃ የስ ፕሮጀክትን ራሱ ማለት ነው ሰርቼ ተለውጬ ማስደሰት ነው የምፈልገው አሃ እንደዚህ አይነት ለካ ታታሪ ሰራተኛ አለ እስኪባል ድረስ ማለት ነው የስ ፕሮጀክት እንዲመሰገን ነው የምፈልገው እንጂ እንደዚህ ወደ ኋላ የሚጎትተኝ ነገር ሊኖር አልፈልግም እቅዴ ልጆቼን አስተምራለሁ እንደገና ደግሞ ለቤተሰቦቼ የሚሆነው ነገር ማለት ነው አቅጄ ያቀድኩበት ላይ የሚያስገኘኝ ገቢ ያው ቤተሰቦችን እንዲረዳ ማድረግ አለብኝ ዝም ብሎ በየቦታው እንዲባክንብኝ አልፈልግም እንዲ በመናገኘው ያው በመቆጥበው አንደኛ ቁጠባዬን እቆጥባለሁ ሁለተኛ ደግሞ ልጆቼን ባለው ቀሪው ልጆቼንና እናቴን መርዳት እፈልጋለሁ ስራ ትወዳለች ትሰራለች ከብደኛል አትልም እሷን በተለይ ረቶ ከጎነ ቆሞ ተምራ ትምርቷን ጨርሳ ሰርታ እንደሰው ተለውጣ ሰርታ እንድትለወጥ ብቻ እንድትረዳት ነው የምፈልገው ሁሉን ነገር በየስ ፕሮጀክት ላይ ሰርቼ ማለት ነው ሰርቼ ተለውጬ የዛኔ በቃ ምን ልበል እውነት እቺ ምህረት ናት እንደ እስከሚባል ድረስ ነው መድረስ የምፈልገው የዛሬ 3 አመት ላይ ማለት ነው የምሰራቸውን ስራ እየሰራው እውነት ምህረት ተለውጣ ነው እንደ እስካሁን ድረስ እንደዚህ ከዚህ በፊት የምናቃትና አሁን የምናያት ምህረት አንድ አይደለችም እስከሚባል ነው መስራት የምፈልገው እኔ ማለት ነው በየስ ፕሮጀክት ላይ ራሱ ማለት ነው